ከተማ የጥበብ መገኛ ወይስ የምግብ ገነት? ፓሪስን ብዙ ስሞች ሰጧታል። ነገር ግን በየዓመቱ በሚሊዮን የሚቆጠሩ ሰዎችን ወደሷ የሚስበው እውነተኛው ምስጢር ምንድነው? ዛሬ በህይወቱ ቢያንስ አንድ ጊዜ ሊረግጧት ስለሚገባው ውቢቷ ፓሪስ አስደናቂ ነገሮችን እነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ መረጃ ፓሪስን የምታዩበትን መንገድ ይቀይረዋል። ፓሪስ ሲባል መጀመሪያ ወደ አእምሯችን የሚመጣው የኤፍል ታወር ነው። ይህ የብረት ግርማ መጀመሪያ ሲሰራ ፓሪሳውያን ይጣሉት እንደነበር ያውቃሉ? ዛሬ ግን የከተማዋ ብቻ ሳይሆን የዓለም ምልክት ሆኗል። በመቀጠል ወደ ሉቨር ሙዚየም እንሂድ። የዓለማችን ትልቁ የጥበብ ሙዚየም። እዚህ ውስጥ ያሉትን ሁሉንም ስራዎች ለማየት እያንዳንዱ ስራ ላይ 30 ሰከንድ ብቻ እንኳን ብታጠፉ ሙዚየሙን ለመጨረስ ሙሉ 100 ቀናት ይፈጅባቸዋል። ታዋቂዋ ሞናሊዛም የምትገኘው እዚሁ ነው። ከጥበብ ስራዎቹ ባሻገር የፓሪስ የጎዳና ላይ ህይወት ልዩ ነው። በየጥጉ በሚገኙ ካፌዎች ተቀምጦ ትኩስ ክሮሳንት እየበሉ ሰዎችን መታዘብ የፓሪስ አንዱ የትልቅ ደስታ ነው። ከተማዋ በራሷ አንድ ትልቅ ሙዚየም ትመስላለች። እንግዲህ ፓሪስ ማለት ዝም ብላ ከተማ አይደለችም፣ በየመንገዱ የሚተረክ ታሪክ እንጂ። እናንተስ ፓሪስ ስትሄዱ መጀመሪያ ምን ማየት ትፈልጋላችሁ? ወይስ ከፓሪስ ይልቅ የምትመርጧት ሌላ ከተማ አለች? ሐሳባችሁን ኮሜንት ላይ አጋሩኝ። ይህን ቪዲዮ ከወደዳችሁ ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ደግሞ ስለ ዱባይ ድንቆች ይዘንላችሁ እንቀርባለን። እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። ስለተከታተላችሁን አመሰግናለሁ። በሰላም ቆዩ።